ስጋ ወደሙ ላለመቀበል ምክንያት መደርደር ሞት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምናረፈዳችሁ። ስጋ ወደሙ ላለመቀበል ምክንያት መደርደር ሞት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እውነት እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ማንም ሰው ስጋውን ካልበላ ደሙን ካልጠጣ ሕይወት እንደሌለው ተናግሯል ማለት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ደግሞ ነገ ለብዙዎች የሚቆረስ ስጋዬ ስለ ብዙዎች ኃጢአት የሚፈስ ደሜ ይህ ነው፣ እንኩ ጠጡ ብሉ ብሎ ጌታችን ኢየሱስ ክርስቶስ ለሐዋርያት ሰጥቷቸዋል። እና ብዙ ሰዎች አሁን እንደ ምክንያት የሚቆጥሩት ምኑን ነው ከተባለ ስጋ ወደሙ ከተቀበልን በኋላ ኃጢአት የሰራን እንደሆነ ብለው ገና ሰማይ ይሰበራልና ባላት ታክሉና አይነት ንግግር ይናገራሉ። የሰው ልጅ ሲጀመር ከኃጢአት ነፃ ሆኖ መቼ አውቅና ነው? በሐሳብ ኃጢአት ይሰራል፣ በንግግር ኃጢአት ይሰራል፣ በስራ በራሱ በገቢር ኃጢአት ይሰራል። ሐሌዮ ነቢብ ገቢር ተብሎ አይደል የተቀመጠው? በሶስቱም ኃጢአት ልንሰራለን። በሁለቱ ባንሰራ እንኳን በሐሳብ ኃጢአት መስራታችንን አናቆምም ማለት ነው። ሰው በህይወት እስካለ ድረስ ክፉ ማሰቡን አይተውም። በጎ ያስባል፣ ክፉ ያስባል፣ መልካም ያስባል፣ መልካም ያልሆነ ነገር ያስባል ማለት ነው። እና ስለዚህ ገና ኃጢአት እሰራለሁ ብሎ ከስጋ ወደሙ መራቅ ራሱ በራሱ ሞት ነው ማለት ነው። አንደኛ ንጹህ እስከሆን ድረስ ንጹህ ሲሆን ነው ስጋ ወደሙ መቀበል ማለት ደግሞ ይህንን የክርስቶስን ሞት ራሱ መገዳደር ነው። ክርስቶስ የሞተው ለኃጢአተኞች ነው ወይስ ለጻድቃን ነው የሞተው? በማቴዎስ ወንጌል ምዕራፍ 9 ከቁጥር 23 ላይ ስንመለከት ጌታችን ኢየሱስ ክርስቶስ ኃጥአንን ልጠራ መጣሁ እንጂ ጻድቃንን ልጠራ አይደለም ብሏል። ስለዚህ ስጋ ወደሙ የሚያስፈልገው ለኃጢአተኞች ነው። ብዙ ሰዎች ደግሞ የሚታለሉት ንስሐ በመግባታቸው ራሱ እንደጸደቁ ይቆጥራሉ። ንስሐ መግባት ማለት የቆሸሸውን ሰውነት መታጠብ እንጂ በልቶ መጥገብ ጠጥቶ መርካት አይደለም። ንስሐ የገባ ሰው ምንድን ነው የሚቀጥለው ስራው ከተባለ ንስሐ የገባ ሰው ቀጣዩ የክርስቶስ ማደሪያ ለመሆን ክርስቶስ እንዳድርበት ከፈለገ ስጋ ወደሙ መቀበል አለበት። አለሳ ባዶ ቤት ነው የሚሆነው። የነበረበት ሰይጣን መልሶ ሊገባበት ይችላል ማለት ነው። እዚህ ላይ ነፍስ አባቶቻችን በማወቅም ይሁን የክርስቶስን ስጋና ደም በተንሻፈፈ አመለካከት ለማክበር ፈልገው ይሁን ስጋ ወደሙ እንቀበል ሲሏቸው ብዙ ወጣቶች አይ ገና ነሽ የሚል ንግግር የሚያደርጉ አባቶች እንዳሉ ወጣቶች እየመጡ እየነገሩን ነው። እስከ መቼ ነው ገና ነሽና ገና ነህ? ምን ማለት ነው ገና ነሽና ገና ነህ? የ15 ዓመት ወጣት አትሞትም ያለው ማን ነው? የ15 ዓመት ጎረምሳ አይሞትም ያለው ማን ነው? የ6 ዓመት የ7 ዓመት ልጆች አይሞቱም ያለው ማን ነው? እንደገና የ30 የ40 ዓመት ሰው አይሞትም ያለ ማን ነው? የ80 እና የ70 ዓመት ሰው ብቻ ነው እንደሚሞተው። ስለዚህ የሞት መድኃኒት ስጋ ወደሙ መቀበል ስለሆነ ስጋ ወደሙ ለመቀበል ንስሐ መግባት የመጀመሪያው ነው። ምክንያቱም እጅን ለመታጠብ ምግብ ለመብላት የመጀመሪያው ዘርፍ እንደሆነ ሁሉ ንስሐ መግባት መታጠብ ነው። የራበው ሰው ጦሙን ያደረ ሰው እጁን ስታስታጥበው ይጠግባል ማለት አይደለም። ንስሐ የገባ ሰው ደግሞ ስለዚህ ከኃጢአት ሁሉ ነፃ ሆኗል ማለት አይደለም። ከኃጢአት ነፃ ሊያደርግ የሚችል የኢየሱስ ክርስቶስን ስጋና ደም መቀበል ያስፈልጋል። የቤተ ክርስቲያኒቱ አስተምሮ የክርስቶስ ስጋና የክርስቶስ ደም የሚፈሰው ለኃጥአን እንጂ ለጻድቃን አይደለም ነው። ክርስቶስ የመጣው ለጻድቃን አይደለም። የቅዱሳን ምልጃ ለጻድቃን አይደለም። ለማን ነው ከተባለ ለኃጥአን ነው። የጌታችን የኢየሱስ ክርስቶስ ስጋ የተቆረሰው ደም የፈሰሰውም ለኛ ለኃጢአተኞች ነው። ኃጢአት ብሰራ እስከቆረብኩ በኋላ ሊሰራ ይችላል። ለምን ከተባለ ስጋ ለብሰናል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ስጋው ደግሞ ትቀበላለህ። ነገር ግን ተሳስተህ ኃጢአት ከሰራህ ደግሞ መልሰህ ንስሐ ገብተህ እንደገና ስጋው ደግሞ ትቀበላለህ ማለት ነው፣ ትቀበያለሽ ማለት ነው። እስከምትሞት ድረስ ይህን ታደርጋለህ። ምክንያቱም ምንድነው ያለው ደራሲው? ስንዴ ካልተቀቀለ የሰው ልጅ ካልሞተ ስንዴም መብቀሉን ሰውም ደግሞ ኃጢአት መስራቱን አያቆምም ነው። ስለዚህ ከኃጢአት መስራት የምናቆመው መቼም ቢያንስ የሐሌዮ የሐሳብ ኃጢአት የሚባለው ከላይ እስከታች ድረስ የማይጎበኘው ሰው የለም። ስለዚህ እግዚአብሔርን ይቅር በለን ብለን መድኃኒታችንን መውሰድ ነው ያለብን። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያደርጋል ይላል አንደኛ ዮሐንስ 1:7 ላይ። ስለዚህ ነፃ የሚያደርገን ከኃጢአት የሚያነጻን ደሙ ነው። ከኃጢአት የሚያነጻን ስጋው ነው። ንስሐ ገብተን ስጋው ደግሞ መቀበል ያስፈልጋል። ቀነ ቀጠሮ ስንሰጥ ግን ስጋው ደግሞ ሳንቀበል ድንገት ሞት ከመጣ መዳረሻችን ሲኦል እንዳይሆን ጥንቃቄ ማድረግ ያስፈልጋል። እናንተ አሁን እድሜሽ 13 ዓመት ሞልቶታል፣ ወርሃ አበባ አይተሻል፣ መቁረብ አትችይም የምትሉ እናቶች ረፉ። አሁን ፂም አውጥተሃል፣
መጎርመስ ጀምረሃል፣ መቁረብ አትችልም እያላችሁ ልጆቻችሁን የምታወላግዱ ወላጆች እረፉ። በልጆቻችሁ ሞት ተጠያቂ እንዳትሆኑ። ስለዚህ ልጆቻችሁን የሚሞቱበትን ቀን ምነው አትከራከሩላቸውም? ስጋው ደግሞ ሲሆን ነው እንደምትከራከሩት። ሌላ ደግሞ ስጋው ደግሞ ተቀበሉ ሲባል ደግሞ ስጋው ደግሞ ልንቀበል ነው ሲባል ደግሞ አንቺ ወጣት ነሽ፣ አንተ ወጣት እና በወጣትነት ዘመንህ ነው እንጂ እግዚአብሔር ማገልገል ያለብህ መንቀሳቀስ ሲያቅት ነው እንደ እግዚአብሔር የምታገለግለው። በወጣትነት ዘመናችን ስለሆነ እግዚአብሔርን የምናገለግል ወጣቶች በፍጥነት ወደ ስጋው ደግሞ መምጣት ያስፈልጋል። ነገር ግን ንስሐ እየገባን ማለት ነው። ሌላው ስጋ ወደሙ ለመቀበል ብዙ ሰዎች ስራቸውን ምክንያት ያደርጋሉ። ስራህን በንጽህና እንድትሰራ እንዳታጭበረብር፣ ዳኛውም በትክክል እንድትፈርድ፣ ወታደሩም በትክክል የወታደርነት ስራህን እንድትሰራ፣ ፖሊሱም በትክክል የፖሊስነትን ስራህን እንድትሰራ፣ ነጋዴውም በትክክል የንግድ ስራህን እንድትሰራ ጠቅላላ ሰራተኞች መቁረብ ያስፈልጋቸዋል። ስትቆርቡ የታዘዛችሁትን ብቻ ትሰራላችሁ ማለት ነው። የታዘዝነውን ስራ ብቻ እንሰራለን ማለት ነው። ስለዚህ ስጋ ወደሙ መቀበል በስራ ማመካኘት አያስፈልግም። እንደገና ደግሞ በእድሜ ማመካኘት አያስፈልግም። ከ40 እና ከ80 ቀን ህፃን ጀምሮ እስከ ሞት ድረስ ትዳር የለኝም፣ ትዳር አለኝ። ትዳር ያለህ ከትዳርህ ጋራ፣ ትዳር የሌለህ ደግሞ ትዳር እስክታገኝ ድረስ እየቆረብሽ ቆይ፣ ኋላ ቆረብህ ታገባለህ፣ ቆርበሽ ታገቢያለሽ እና እስከ መጨረሻው እግዚአብሔርን እያገለግላችሁ ትኖራላችሁ ማለት ነው። ከመቼ ጀምሮ እስከ መቼ ከተባለ ከ80 ቀን ጀምሮ እስከ መቃብር ድረስ ክርስቶስን ስጋውን እንበላለን፣ ደሙን እንጠጣለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን።